ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እንደው እንዳያመልጥ ኸይር ነገር የተነፈገ ማለት ይቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችን በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። ፈቃለ ያ ረብ ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማል ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ የቆየ ሲባል ፈአጣሁ አላህ ሰጣቸው ለይለተል ቀድር ለይለተል ቀድር ሰጣቸው። ኸይሩን ሚን 1000 ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይህንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትነ አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መሕፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን 1000 ሸህር እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይር ነው ያለው ኸይሩን ሚን 1000 ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገደ። ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ። እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ። ያች ሌሊት ታዳ ተነዘሉል መላኢካ መላእክቶች በአጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን? ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ። بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አውርዱ። ሚን ኩል አምራ ከነገሩ ሁሉ ነገሮችን ይዘው ይወርዳሉ። ሰላሙን ሂየ እሷ ምንድናት? ሰላም ናት። ያቺ ሌሊት ሰላም ናት እስከ መቼ? ሐታ መጥለዕ አልፈጅር ፀሐይ እስክትወጣ ጎህ እስኪወጣ ፈጅር እስኪወጣ ድረስ ሰላም ናት አሉ። ሙጃሂድ ሲናገሩ ምን ይላሉ? ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ ላ የስተጢዑ ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ። 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው? ናፍቀናል። አላህ ከወፈቃቸው አላህ ያርገን። ታዳ እነዚህን 10 ቀናትን አላህ ደግሞ ደበቃት። ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል፣ ከኢባዳ ይወገዳል። ነገር ግን አላህ 10 ቀን እንድንለፋ ፈለገ፣ 10 ቀን እንድንደክም ፈለገ። ባይሆን ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል። ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። አሁን ነው የምንዘጋጀው። ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር። ኢቲካፍ ይገባሉ። ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው። ለአላህ የሰጡበት። አላህ ይዘንልን። እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋለን። ያ መሆን የለበትም።
ኢዕቲካፍ ገብቶ በቃ ለአላህ። እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ። ለምን? ሰዎች እዚህ ጋም ጫውታ እዛ ጋም እንዳይዘይሯቸው እንዳይሏቸው ማይታወቁበት። ለምን? ዒባዳ ነው የታሰበው። 10 ሌሊት ውድ ናቸዋል። እነዚህን በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። መን ቃመ ለይለተል ቀድር ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ለይለተል ቀድር አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል። አላህ ይወፍቀን። እናታችን አይሻ ጠየቁ፣ አንተ የአላህ መልእክተኛ ወይ እችን ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አሏት በይ ምን አላሁመ ኢነከ አፉውን ቱሂቡል አፍወ ፈአፉ አኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅር ባይን ትወዳለህና ይቅር በለኝ። አላህን የምንለምንበት፣ አላህን የምንዘክርበት፣ ከአላህ ጋር ያለን ግንኙነት የምናሳምርበት ነውና የመጀመሪያው በዱዓ እንበርታ። በዱዓ ላይ ጠንካራ ነው። ሰነፍ ማለት በዱዓ የሰነፈ ነው። በዱዓ የሰነፈ ነው። ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል። አላህን ስንለምነው እርግጠኛ ሆነን እንለምነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም። ጋፍላ ሆነን አላህ ዱዓን አይቀበልም። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል። ስለዚህ አላህን ሐጃ የለብንም? የለም እንዴ? ሐጃችን ብዙ ነው። ወላሂ የሰው ሐጃ ብዙ ነው። ሐጃችንን እድል ነው ፉርሳ ነውና እንጠቀምበት። በእነዚህ ሌሊቶች እንጠቀምበት። በእነዚህ ቀሪ ቀናቶች እንጠቀምበት። ያ ረብ እንበል፣ አላህን እንማጸነው። አላህ ለምነነው ማያሳፍር ጌታ ነው። እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል። የሚያፍር ጌታ ነው። እናስ ቢያንስ ለምነን ቢያንስ እኮ ነው ከሶስት አንድ እናገኛለን። የሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዳሉ ማ ሚን ሙስሊሚን የድዑ ቢዳዕወትን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም አላህን አንድን ጥያቄ ጠይቆ ለምኖ በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይለምንም። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበርም። ወላ ቀጢዐት ረሒም ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አላት። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል። በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ ላሁ ቢሃ ኢህዳ ሰላስ ከሶስት አንድ ይሰጠዋል። የመጀመሪያው ኢማ አን ቱአጀለ ለሁ ዳዕወቱሁ ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው ያመጣልን የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርግሃል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረህ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን
ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን። ጾም ምን ጾመው ለዚህ ነው። ሰደቃ የምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህም ለግሰሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰበዋል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረሁ አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠውን አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። አሁን የዛን ቀን ያ አላህ ወኢማ ሶስተኛው ደግሞ አይ يصرف عنه من سوء مثلها መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃም ጠይቀሃል። ያ ይቀርና ምን ይመለሳል? ሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው። ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሷል። አላህ ብቻ የሚያውቀው፣ አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነውም ብቻ ነው። ማይለምነው መን ለም የስአልላህ የግደብ ዐለይህ። አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን እንፈልጋለን? አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደሜን ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረቢ ይህን ስጠኝ ይህን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናውጣት የምትቀንሰው የምታጎድለው ውሃ አለ። አላህ ዘንድ እንደዚህ ነው። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ፣ እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ወልገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው። ስለዚህ ከጃይ ነን ደሃ ነን። ወላሂ ገንዘብ አለኝ ብላ አትንቀባረር። ገንዘብ ይሰጥና ምን ይነፍግሃል? የምትበላው ምግብ ይነፍግሃል። በሐኪም ትከለከላለህ። የበይ ተመልካች ትሆናለህ። ይሄን እንዳትበላ ይባላል። ታዲያ ከጃ አይደለም ይሄ ሰው? ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም? አዎ ከጃይ ነው የፈለገ ቢሆን። ስለዚህ ሀጃችን ብዙ ነው። ትዳር የምትፈልጋለህ፣ ከመካከል ትዳር እንዲስተካከል የምትፈልጋለህ፣ የኑሮ ሁኔታ እንዲስተካከል የምትፈልጋለህ። ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው። ማያሳፍር ጌታ ነው አላህ። ወላሂ አላህ አያሳፍርም። ስለዚህ አላህ እንበል። አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን። በተለይ ደግሞ ረመዳን አጋጣሚ ነው ይነበባል። የብዙ ነቢያቶችን ታሪክ እናያለን። የደረሰባቸው መከራ እንግልት፣ ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን። ታዲያ ያንን አይተን ከንፈር ልንመጥ ነው? ልንደነቅ ብቻ ነው? ላ ይህ አይደለም የተፈለገው። እናንተ መሆናችሁ ተገኙ ነው የሚለው ቁርአኑ። ወከዛሊከ ነጅዚል ሙሕሲኒን፣ እንዲህ በዚህ መልኩ አማኞችን ሙሕሲኖችን በጎ የሚሰሩትን እንመነዳለን። አዩብን ከበሽታ እንዳዳንኩት አንተንም አድንሃለሁ እያለ ነው አላህ። አንቺንም አድንሻለሁ እያለ ነው አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት። ዩኑስን የለመነው እንደው አላየም? ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር። ባህር ውስጥ የገቡበት አጋጣሚ ምን ነበር? ወዘኑኒ ዘሀበ ሙጋዲበን፣ ተቆጥቶ ሄዳለ የአሳው ባለቤት ዩኑስ። ፈዘነ አን ለን ነቅዲረ ዐለይህ አለ፣ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ከዛ አሳ ነባሪ ዋጣቸው። በምን መልኩ? አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ።
ከዛ እዛ ህዝብ ላይ የተለመደ ባህል አለ። ጌታውን አምጽ የመጣ ባሪያ አለ፣ ዛሬ ካልወጣ በቃ አለቀልን አሉ። ማንም ዩኑስ ነው አላለ። እጣ እናውጣ፣ ዩኑስ ላይ ወጣ። አረ አላህ ነብያው ነው። ሁለተኛ እናውጣ፣ ዩኑስ ላይ፣ ሶስተኛ ዩኑስ ላይ። የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ። ማን ተቀበላቸው? አሳ ነባሪው። ፈልተቀመው الحوت አሳ ነባሪውን ግን አላህ በአደራ መልክ እንዲያስቀምጥ ነው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽን። ባህር ውስጥ ሲገቡ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ፣ የአሳ ነባሪ ሆድ ጨለማ አለ። ምን አሉ ዩኑስ? ፈናዳ ይላል ቁርአን ላይ ተጣራ። ፈናዳ ፊ الظلمات በዛ ድቅድቅ ጨለማ ተጣራ አለ። ምን ሲል? አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው፣ ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ። ያ ረብ አሉ መላእክቶች በአጠቃላይ ሃዛ ሰውቱ ማዕሩፍ እኮ የሚታወቅ ድምፅ ነው። ሚን ቢላድ አልገርቢያ እዛ ሩቅ ሆኖ ከተማ ከዱንያ ይታወቃል ድምፁ። ለምን አወቁት? በሰላሙ ጊዜ አላህን ይለምናሉ፣ በሰላሙ ጊዜ መልካም ስራቸው ይሄዳል፣ ይታወቃል። አየ ወጣቱን አላህን ስትገዛ፣ አፍያውን አላህ ስትገዛ፣ ሀብት ኑሮ አላህን ስትገዛ፣ መከራ ሲመጣ ማን ያውቃል? አላህ ያውቃል። መላእክቶች በአጠቃላይ ጠየቁ። አታውቁትም እንዴ አላቸው። ማን ነው እሱ? አለ አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ አላህ። አብዱከ ዩኑስ? አዎ ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው። አዎ አፈላ ተርሐም ማ ካነ የስነዑ ፊ ረኻ ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተህ አታዝንለትም እንዴ? እንዴታ አዝንለታለሁ እንጂ። ፈአመረ አላሁ الحوت አላህ አሳ ነባሪውን አዘዘው፣ ትፋው አላቸው። ተፋቸው። ከዛ ምን ይላል ቁርአኑ? ፈስተጀብና ለሁ ዱዓውን ተቀበልነው፣ እሺ አልነው። ይኸው ከአሳ ነባሪው ወጣ። ወነጀይናሁ ሚነል ገም ከጭንቀት ማዳን ነው። ወከዛሊከ ይኸው ለኛ መልእክት መጣ። እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ቃል አላህ ዱዓችሁን ይቀበላችኋል አለ። ዱዓችሁን ይቀበላል አለ። ዳሐክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊ ረኻ የዝኩሩኩም ፊ ሽዳ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳ ነባሪ ሆድ ውስጥ። ለውላ ካነ ሚነል ሙሰቢሂን አለ አላህ። እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆድ ውስጥ በቆየ ነበረ። ነገር ግን እኛን በመልካሙ ሰዓት ያውቃል። ፊርዓውንስ ለመነ እሱን በጭንቀት ሰዓት አራምኛለሁ ጌታ ያሲን አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እምቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ላይ የሚነገረን ታሪክ ለኛም ነውና እንደው ያረብበል ሐጃችንን ለምነው። ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ፣ ያ ረቢ በይ፣ ያ ረብ በል። አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ፣ ያ አላህ እንበል፣ አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱት፣ ኡዱላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው። ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ ያድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢ ልሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበት ነው። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላኢካ አለ፣ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን አያት በኸይር ነው ዱዓ የምታደርገው።
ያጥፋው ምናምን አይደለም በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላእክት ምን ይላል ቃል አሚን አው ለወንድም የጠየቀው ጥያቄ አላህ ይስጥህ አላህ ይቀበልህ ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ አየ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር ለምን በተዘዋዋሪ ለራሳቸው እንዲላቸው እኛ ደግሞ ስንት ወንድሞች አሉ ዓለም ላይ ያሉት ሙስሊሞች በአጠቃላይ ምንድናቸው ወንድሞቻችን ናቸው ታዲያ በአላህ እንዴት እጃችን ማንሳት ከበደ እንዴት ፍልስጤም ላሉት ወንድሞቻችን ዱዓ ማድረግ እንዲከበድ እንዴት በዚህ ጾም አላህን በሚቃረቡበት ሰዓት ላይ ያ ሁሉ መከራ ሲመጣባቸው በረሃብ ሲያልቁ ቦምቡ እነሱ ላይ ሲወርድ ጥይቱ እነሱ ላይ ሲወርድ ነድፉ እነሱ ላይ ሲሆን እንዴት እጃችን ማንሳት ከበደ የወንድም ዱዓ ሙስተጃብ ነው እየተባለ እንዴት በአላህ እኛ ሾርባውን ተምሩን ሳሙሳ ስንል እነሱ ጋር ቦምብ ነው ጥይት ነው እንደውም በባለፈው ወጣ መረጃ ሎሚና ቅጠል ነገር በጥብጠው እንደ ሾርባ ይተጠቀሙ ነበር የሚበላ ጠፍቶ ታዲያ እንዴት ዱዓ ማድረግ አቃት አላህ ወይ ዛሉት ወንድሞች እርዳቸው ብለን እንዴት ዱዓ ማድረግ እንዴት ሱጁድ ላይ እንደተረሳናቸው ስለዚህ የወንድም ዱዓ ሙስተጃብና እንደው ያ ረብ ብለን ሁላችን ነይተን ወንድሞቻችንን ካሉበት መከራ ያ ረብ ነጃ በላቸው ብለን ዱዓ እናድርግ የበላ አድርጋቸው ብለን ዱዓ እናድርግ ድሉ ለነሱ ያድርገው ብለን ዱዓ እናድርግ ጭንቀት መከራውን ያንሳላቸው ብለን ዱዓ እናድርግ ሰላም ያድርጋቸው ብለን ዱዓ እናድርግ ሙስተይድ ነው አው ከዛ ምንም በቃ ያ ረብ እንበል ለምን አላህ የሚቀበልበት ነው ረመዳን ደግሞ ድሎች የተፈራረቁበት ወር ነው ሐቂቃ ብዙ ድሎች ተፈራርቀዋል አላህ ይሄን ድል ለነሱ እንዲያደርገው ያ ረብ እንበል እኛም ደግሞ በኢባዳ ድል እንድናደርግ ድል አድርገን ረመዳን እንድንወጣ በስሩ ለሊቶቹ በቁርአኑ በዚክሩም በዱዓው በሰደቃው በመልካም ስራ በአጠቃላይ ድል እንድናደርግ ያ ረብ አንተ እገዘን ወፍቀን ብለን እጃችንን እናንሳ አላህ ይቀበለን መልካም ከተናገርኩ ከነፍሴን ከአላህ ነው ከተሳሳትኩኝ ከነፍሴና ከሸይጣን ነው الله እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምርልን ረመዳንን ከተቀበላቸው ባሮች መካከል አላህ ያድርገን ያሉትን ቀሪ ቀናቶችን በአግባቡ የምንወጣ አላህ ያድርገን ለዚህም ቁዋውን አቅሙን አላህ ይለግሰን ለይለቱል ቀድርን ከተወፈቁት ባሮች መካከል አላህ ያድርገን ከሚያገኙት አላህ ያድርገን አግኝተውም ከሚጠቀሙባት አላህ ያድርገን አላህ ያሰቡትን ካሳካላቸው ባሮች መካከል አላህ ያድርገን መልካም ነገሩን በአጠቃላይ ከሚያሳካላቸው ባሮች መካከል አላህ ያድርገን ዱንያ አኺራችንን አላህ ያሳምረን ዱንያ አኺራችን አላህ ያሳምረን የታመሙብን ቤተሰቦቻችን አላህ ያሽራቸው የሞቱብን ደግሞ የጀነት አላህ ያበላቸው ከቀብር ቅጣት አላህ ይጠብቃቸው የኛን መጨረሻ አላህ ያሳምረን የኛን መጨረሻ አላህ ያሳምረን የተቸገረን የተጨነቀን በአጠቃላይ ከጭንቀቱ ከችግሩ አላህ ይፈውስ አላህ ይፈርጀው ያ ረብ ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ነጃ ይበለን ያላገቡትን ወጣት በአጠቃላይ ለወንዱም ሷሊ ሚስ ለሴቱም ሷሊ አላህ ይለግሳል ልጅ የሌለውን አላህ ልጅ ይለግሳል ልጅ የሌለውን ልጅ አላህ ይለግሳል ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው ቤት የፈረሰባችሁ በአጠቃላይ አላህ የተሻለውን አላህ ያምጣላችሁ የተሻለውን አላህ ያምጣላችሁ ከጭንቀቱም ከዱንያውም ከአኺራውም ጭንቀት አላህ ነጃ ይበላል ሁላችንም አላህ ነጃ ይበላል ፍልስጤም ላሉት ወንድሞቻችን ያ አላህ በቃቸው አላህ ይበላቸው የበላይልን ለነሱ አላህ አድርገው ሰላም አላህ አርጋቸው ድሉ ለነሱ አላህ አርገው ድሉ ለነሱ አላህ አርገው በእነዚህ አረመኔ ይሁዶች ላይ የበላይነቱን አላህ ያጎናጽፋቸው ያ ረብ ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው ከነዚህ ከአረመኔ እጅ አላህ ነፃ ይበለው اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين اللهم انصر إخواننا في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين اللهم تقبل منا صيامنا اللهم اجعل صيامنا صياما صائمين وقيامنا قياما قائمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته